ሰዎች አሁን እኔን እንደ ተንኮለኛ ሊቆጥሩኝ ይችላሉ፣ ወይም ደግሞ እኔን የሆነ እንደ ክፉ ሰው ሊቆጥሩኝ ይችላሉ። ቢኳለት እዛ ጋር ትረስት ዲስትሮይ እያደረገ ነው፣ ቡሊ እያደረገኝ ነው። ሂዝ ኦነር ዚናቴ ኮች ማለት ምን ማለት ነው? ማለት ሰዎች ገብተው ይዩት። ሰዎች እንደ ጥሩ ነገር ስለሚያስቡት አይ ነው በእኔ ያላቸው ማለት አሁን ይሄን እንደ ቅናት ኦር ሳምቲንግ ሊቆጥሩ ይችላሉ። ግን ማርያምን ጄኒውሊ ስፒኪንግ ምንም አይነት ሰላም፣ እንዴት ናችሁ ጋይስ? ዛሬ እንግዲህ ከቦክሱ ጀርባ ወይ ደግሞ ከፋይቱ ጀርባ በጣም ብዙ ነገሮች እየተካሄዱ እንደሆነ ብዙ መረጃዎችን እያየሁ ነበር ማለት ነው። እና በጣም አስገርሞኛል ማለት በጣም ልብ የሚነካ ነገር ይመስላል ማለት ነው። በጌችና በቶማስ መካከል ትልቅ ውዝግብ እንደተፈጠረ እያየሁ ነበር ማለት ነው። እና እስኪ ምን እንደተፈጠረ እስኪ አብረን እንይ። እንደነገርኩ ነው ሰዎች አሁን እኔን እንደ ተንኮለኛ ሊቆጥሩኝ ይችላሉ፣ ወይም ደግሞ እኔን የሆነ እንደ ክፉ ሰው ሊቆጥሩኝ ይችላሉ። ቢኮዝ አሁን ሰክሰሱ ስለሆነ ኢንጆይ ሳያደርገው እንደዚህ አይነት ወሬ በማውራቴና ይሄ ሜንሽን በማድረጌ እኔ ራሴ ኢንጆይ ቢያደርገው ደስ ይለኛል። ላይክ ባልናገረው ግን ከ4 ቀንና ከ5 ቀን በፊት ወቸጉር ላይ ሜቢ አይታው ከሆነ ቪዲዮውን ድጋሚ መስማት እንችላለን አስፈላጊ ከሆነ ሰዎች ኢንተርቪው ናቸው አሉ እውነት ለመናገር ኦኬ ፋይን እኔን ሜንሽን ያደረገበት መንገድና ፊትነስ ኢንፍሉዌንሰር ነኝ ይላል አለ። ቡሊ ያደረገኝ ነው። ሂዝ ኦነር ብሎ አለ። ሂዝ ናት ኮች እኮ ሂዝ ኦነር ስለ እግር ስለተነሳነት እንደደበረው ማላቅም አለ። ወደሰስ ማለት እዛ ጋር ትረስት ዲስትሮይ ያደረገ ነው፣ ቡሊ ያደረገኝ ነው። ሂዝ ኦነር ዚናቴ ኮች ማለት ምን ማለት ነው? ማለት ሰዎች ገብተው ይዩት በእኔ እንዳይፈርዱብኝ ማለት ነው። ይህን የምናገረው ነገርኩ አሁን ባለበት ሰዓት ሰዎች እሱን እንደ ጥሩ ነገር ስለሚያስቡት አይ ነው በእኔ ያላቸው ማለት አሁን ይሄን እንደ ቅናት ኦር ሳምቲንግ ሊቆጥሩ ይችላሉ። ግን ማርያምን ጄኒውሊ ስፒኪንግ ምንም አይነት እናንተ እንዴት ነው የምታስቡት? ማለት የሆነ በስኬቱ ሰዓት ጠብቁ ምናምን እንደዚህ አሁን ላይ እንደምታውቁት ጌች አሪፍ ላይ ነው ማለት ውድድሮችን በማዘጋጀት ምናምን የሚያገኘው ገቢ ሊኖር ይችላል ወይ ደግሞ ጥቅሞች ሊኖሩ ይችላሉና ያንን በማስመልከት ነው አሁን እንደዛ ምናልባት አሁን ዝም ብሎ ጀጅ እያደረገ ምናምን አይነት ስሜት ተሰምቶት ይመስለኛል። እንደዛ ግን ማለት ጌች በእንደዚህ አይነት ርቀት በክፋት ደረጃ ይሄዳል ብላችሁ ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ለማንም ሰው ክፋት አላስብም፣ አልፈልግም። ዋይ ለምን አደርጋለሁ ኢነርጂ ስለዛ ሰው የመጥፎ ነገር በማሰብ አልፈልግም። በዛ ላይ እንደገና ደግሞ ያደረገው ነገር ትክክል አይደለም። ታረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት ነው? ኦኬ ያ ነገር አንተ ያደረገ እንትኖች መጡ፣ አስታረቁ፣ ይቅርታ አለኝ፣ ታረቅን በቃ ክሎዝ አድርጌው ዘግቼዋለሁ። ከዛ ፊት ቤተሰብ ምናምን ነገር ብሎ ሚሽን አድርጓል። ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ እኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ ሳሚ ይባላል። በሰዓቱ አባቴ ችግር ስለነበረ አላውቅም፣ ግን የኔና የእሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው። ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሱ የሆኑ የምከተላቸው ፎሎ ማድረጋቸው ሩሎች አሉ። በኋላ አልፈልግም ነው በቃ ላይ ከቶፋ አድርጌ ስቻለሁ ማንም እንዳይመጣ ህይወቴ ላይ ቢኮዝ ብዙ ነገር የሚያሳልፍት ብዙ መከራ የሚሆኑት በጣም ብዙ ቻሌንጆች እናየሁት። ሰው ማንም ላይ እንዲመጣ አልፈልግም። በዛ አጋጣሚ ችግር ውስጥ ነበር። ሲያማክረው ሳሚ ጌታቸው ጋር ከሆነ ያደርገዋል። ይህ ነው ሳሚ እና ጌታቸው ፊት እንዳለን ያውቅ ነበር። ከዛ ጌታቸው ደግሞ ቀጥሯል። አትሊስት ማማከር አለበት። ማስኮ አይኔ ጋር አስገባ ነበር ማለት አንተ ራስህ ታስበው እኔና ጌታቸው እሱ ራሱ ያውቀዋል መካከላችን ጥሩ ስሜት እንደሌለ በእኔና ቤታችን መሀል ጥሩ ስሜት እንደሌለ ያውቃል። ራሱ ጌታቸው አባቴ ያውቃል። በዘዊ እኔ ምንም የማውቀው ነገር የለም፣ ግራ ስለገባኝ ነው ማለት
ሶሻል ሚዲያው ላይ የምናውቃቸው የሚገርም ማለት በስፖርታዊ ነገሮች ዙሪያ የምናውቃቸው እነዚህ ፈርጦች ናቸውና ትንሽ የሆነ ስለደበረኝ ነው ሁለቱ ቢስማሙ እንደ ሀሳብ ስላሰብኩ ነውና እስኪ የምታውቁ ካላችሁ ኮሜንት ላይ እስኪ ማለት በዚህ ደረጃ እንደዚህ መውረድ አለባቸው ብዬ አላስብም። መውረዳቸውም ደግሞ አስገርሞኛል ማለት ነው። እና እስኪ ማለት የምታውቁት ነገር ካለ እስኪ ኮሜንት ላይ አሳውቁ። ጥሩ ስሜት እንደሌለን ጌታቸው ራሱ ያውቃል። ይሄ ነገር በኋላ ችግር ሊያመጣብኝ ይችላል ወይ ሊያስደብሩ ይችላል ወይ እንደ ሰው ማለት ነው ብሎ አትሊስት አልደወለልኝም፣ አልጠየቀኝም ይሄን ነገር ከማድረጉ በፊት። ይሄ ምለ ይሄ ኦፊሻሊ ከመጣላታችን በፊት ነው ይሄ ነገር። ከዛ ቀጠረው እሱ ጋር እና ብዙ ሰዎች ይደውሉልኛል። ከዛ ለምርቃቱ ጊዜ ምናምን የሰሚት ኦር ሳምቲንግ ሲመረቅ ማለት ነው እኔን ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል። በጣም ተንኮለኛ ከመሆኑ የተነሳ ማለት ነው ያስተዋውቀዋል። ላይክ ጓደኞቼም እኔን ለሚያውቁኝ ሰዎች ምናምን ማለት አንተ ራስህ አሁን የቶሚ አባት ነው። መቼም ማንም ሰው ፊትነስ ፎሎ የሚያደርግ ሰው እኔና ጌታቸውን ፎሎ የሚያደርግ ሰው ያለንን ግንኙነት ምን ያህል ሸካራ እንደሆነ ያውቃሉ ሰዎች። ሶ ዋይ ለምን እዚህ መጣ ቶማስ እየደወሉ አንተን ለማሳነስ እኮ ነው ይሄን የማይደርገው ጌታቸው ይሉሃል። ያ ኦፍ ኮርስ ምንም ጥያቄ የለውም እኮ ገብቶሃል አይደል? ላይ ለምሳሌ አሁን ስንት ኒውትሪሽን ባለሙያ ባለበት ሀገር ላይ የቶሚን አባት አስገብተህ ቤትህ ስንት የምታስተዋውቀው ሰው እያለ ላይክ የቶሚ አባት ነው ተዋውቁት እያልክ እጁን ይዘህ መዞር ማለት ምን ማለት ነው? ወደዛት ምን ላይክ አንተ እንደው ሴንስ እንዳለው ሰው ምንድን ነው የምትረዳው ከዚህ ገባ? እነዛ ሰዎች እየደወሉ እኔን ዋይ ለምን እንደዚህ ታደርጋለህ? ለምን አትወስደው? እኔ የራሴ የሆነ ፕሮብለም አለብኝ። ከድሮ ህይወቴ ከትራማ እያገገምኩ ነው ያለሁት፣ ለመቆም እየሞከርኩ ነው ያለሁት። ስለዚህ ሁሉም ከቶፍ አድርጌ ትቻለሁ። በቃ እኔ ራሴን ለመቀየርና ለማሳደግ እየሞከርኩ ነው። ያሳለፍኩትን ነገር ነግሬሃለሁ። ይሄን አደረገ። በጣም አዘንኩበት። ከዛ የጸባችን መጨረሻ ላይ ቡም ያደረገውን ነገር ልንገር። and then you believe ወይ እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡልኝ። ምን አዲስ ነገር አለ የሚለውን አጣርቼ እስኪ ማሳውቃችሁ ይሆናል ማለት ነው። እስከዛው ቪዲዮ ላይክ አድርጉ። ይመቻችሁ።